ሰላም መጣሽ? እግዚአብሔር የተመሰገነ ይሁን። ደህና ናት? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ አንዳንድ ነገሩ ነግሮኝ ነበር። ያው እንግዲህ ማዘርዬ እኔ የማሙሼ ባለቤት ነኝ። በልጅነቴ ነው ከዚህ ሀገር የወጣሁት እና ጓደኛዬ ነበርና የሆነ ፕሮግራም ልናደርግ ብለን ነው። በልጅነት ጓደኛሽ እሱ እንዳገባ አላወቅሽም? አውቃለሁ። እንደወለደ አላወቅሽም? አውቃለሁ። ታዲያ እንዴት አይንሽ? ያው የእሷ እኮ ገጠመኝ ነው ብሎኛል። እንግዲህ ገጠመኝ ነው፣ በገጠመኝ የተፈጠረ ነገር ነውና ብሎኝ እንግዲህ ወረቀት ይዤ ነው የመጣሁት። ፕሮግራም ካደረገን በኋላ ተመልሰን እንሄዳለን። ገጠመኝ የሚልሽ እሱ ነው? እኔ እሱ ነው ያለኝ። እንግዲህ ታዲያ አንቺ እሱ ቢልሽ ልጅ ላይ ትዳር ላይ እንዴት አንቺ የመግባት እንዳይሽ አፈጠሽ ትመጣለሽ? የኔ ጓደኛዬ ነው እኮ የረጅም ዓመት የልጅነት ጓደኛዬ ነው። የእሷ ደግሞ ገጠመኝ ነው። አምኜበት ፕሮግራም ላደርግ ወረቀት ይዤ መጥቼ ተመልሰን እንሄድ ነው የመጣሁት። ይዤው እሄዳለሁ። ታዲያ ልጅነት ጓደኛሽ ቢሆን በቃ ውጪ ሂደሻል፣ ውጪ ነው የምትኖሪ። እሱ በቃ እዚህ አግብቶ ወልዶ ይኖራል። እሺ አንቺ የምትይው አሁን በሱ ላይ ልግባ ነው የምትይ? አሁን ፕሮግራም እዚህ ቤት ካደረግን በኋላ ተነስተን እንሄዳለን ነው። ማን ቤት? እዚህ ቤት ጠብቂኝ አለኝ። እናቴ መከራከር ሳይሆን ተስማምተዋል እኮ። ምኑ ተስማሙ? እሱ ሊያገባት ነው። አሁን ነይ ብሏት ነው ያስመጣው። እሺ ገደል ግቢ። እኔ ብዙ ሚስት ስለማውቅ እኮ ነው ገደል ያስገባሽ። አንቺ ነገር በርቸ ባንቺም ይደርሳል። በርቸ ባንቺም ይደርሳል። እንዴ እኔ እኮ አሁን እዚህ ቤት ጠብቂኝ ነገሮችን እስከማስተካከል ብሎኛል። እሺ ማይሉኝ ከሆነ ልውጣና ላይ ቤት ሻይ ቤት ይገር ሻይ ቤት ቆንጆ ሻይ ቤት አለ። እዛ ጠብቂ። አይደለም ወይ እህቴ አንዴ ተረጋጊ። አሁን ሲመጣ ደውዬለታለሁ። እኔ ደውዬለታለሁ። እኔ አሁን አዳራሽ ይዛችኋል፣ ተስማምታችኋል፣ ትጋቡ ነው። እግዚአብሔር ያንችልኝ ማለት እግዚአብሔር ያንችልኝ። ሌላ አይጋቡ አይደለም ስሚ እሱ እሺ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ማታ እግዚአብሔር ያንችልኝ። ቆሻሻ ነው እሺ ነው እንጂ እሱ እሺ ነው በቃ እሺ አላተና እና ያልሆነ ችግር አለ። በምስለ ምስቲ ያጫለ ያላት እንዴ እሱ ተታዘንም እንዴ ነው ያለው ሴት ነሽ ተይ። አረ ነው ያለው እኔ አሁን አጓተም ብለው አይደለም ያጓተም ብለው ተገድቢ ማለት ነው። እና ተሳዝነም እሷስ አታሳዝንም። እና ቢዛ ይዛ መጣች፣ ሙሽራ ቀሚስ ይዛ መጣች። አታሳዝንም እዚያ እሷ ነው ያገባት። አይ ያገባች እንደዚህ አይነት ነገር አታርጊ አንቺ ፈት እንደዛ አትበይ። አትበይ እንደዛ ተይ። እኔ አሁን ነገር እንድታረጊ ነው። ሌላ ሰው ባል ሁለተኛ ባል ቢዝ ቢልትኝ ነው። ሁለተኛ ባል ቢዝ ምን ነው ምሳሌ እራት ማለት ነው። ታሳዝነሽ ምን ታሳዝነኛል? አይሆንም በቃ ነው ያግባት ነው የምለው። እኔ ያቺ ያትቀር በቃ አሁን አገባሽው ትንሽ ይኸው አይኗ ሚጥሚጣ ነው የምጨምርበት ነገርኩሽ። መጣሽ ወይ እንደዚህ እንዳትሰቡ